ሰላም ቤተሰቦች ያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ያው እንዳልኳችሁ የ30 ቀን ቻሌንጃችን ዛሬ ጀምረናል። ዛሬ የምናደርገው የመጀመሪያ ስራችን ሊስትሮ የምንጠርግ ይሆናል። እናም ዛሬ ሊስትሮ የመሰራውን ልጅ ተክተን ቀኑን ሙሉ ከሱ ጋር የምንለው ይሆናል። ያው የሱን ቻሌንጅ እንዴት እንደሆነ ቀኑ እንዴት እንደሚያሳልፍ ከስተመሮቹ እንዴት ትሪት እንደሚያደርጉ እሱን አብረን ውለን የምናየው ይሆናል። አሁን ቀጥታ ወደ እሱ ቤት እንሄዳለን። አብራችሁን ቆዩ። ያው እንግዲህ ጋይስ አሁን ወደ እሱ ቤት ደርሰናል። አሁን እሱ ቤት ገብተን ከሱ ጋር ያው ቁርስ በልተን ምን ብለን አብረን ደግሞ የምንወጣ ይሆናል። እስከዛ ድረስ አብራችሁን ቆዩ። ወደ እሱ ቤት እንሂድ። ስላስ እንዴት ነህ? ሰላም ነው? ደህና ነው ወይ? ሁሉ ሰላም ነው? እንዴት ነህ? አለን። ደህና ነው? ሰላም ነው? እንዴት ነው? ሁሉ ሰላም ነው? ደህና ነህ? አለን። እንዴት ነው? ሰላም ነው? ሁሉ ሰላም አለን። እግዚአብሔር ይመስገን። እንዴት ነው? አለን። ቁጭ በሉ። አመሰግናለሁ። ይቀመጡ። ሰላም ነው? አለን። እንዴት ነው? ሰላም ነው? ስራ ጥሩ? ሁሉ ሰላም። እንዴት ነው? ጥሩ ነበር አይደል? ሁሉ ሰላም ነው። እግዚአብሔር ይመስገን። አንተ ደህና ነህ? አለን። ጤንነት ሰላም? አለን ይመስገን። ያው እንግዲህ እንዳልነው ዛሬ አብረን ነው የምንውለው። ያንተን የስራ ሁኔታ አብረን እያየን እንዴት እንደምታሳልፍ ቀን ያው ከደንበኞች ጋር እንዴት እንደምትሆን ያንተን ቦታ ተክቼ ዛሬ ካንተ ጋር ውላለሁ። ምን ታስባለህ? ኧረ በጣም ደስ ይለኛል። እኔም ደስ ብሎኝ ነው የምቀበላችሁ። በቃ አብረን እንግዲህ ዛሬ ካንተ ጋር እናሳልፋለን። የምትሰራውን ነገር ያው የምታደርገውን በአጠቃላይ ካንተ ጋር ያንተን ቦታ ተክቼ ዛሬ እየሰራው የሚውል ይሆናል። እንግዲህ ከፈጣሪ ጋር የምወጣው ነው የምሆነው። ኧረ ደስ ይለኛል። በጣም ነው ደስ የሚለኝ። እሺ፣ በጣም እናመሰግናለን ስለ መልካም አቀባበል። ያው ቀኑ ሙሉ አብረን የምንለው ይሆናል። ስለሰጣን አቀባበል እግዚአብሔር ያከብርልን። አሜን። እኔም እግዚአብሔር ያከብርልኝ እላለሁ። እሺ አባቴ፣ ቁርስ በልተን ስራ እንጀምራ። እሺ፣ በጣም እናመሰግናለን። እናመሰግናለን። እግዚአብሔር ያከብርልን። እሺ አባቴ። እሺ። ዋው ያምራል ምግቡ። እሺ፣ ሩዝ እንጀራ ያው ባለሙያ ባለውንም ብላ። እሺ፣ እንጀምራ። እሺ። እና በተረፈ ህይወት እንዴት ነው? ስራ ጥሩ ነው? ተመስገን። ምንም አይልም። በጣም ጥሩ ነው። አይ በጣም ይጣፍጣል ምግቡ። ኧረ ሙያ ሩዝ የለንም። ይሄናል ሙያ ባይኖርም ሩዙ አሪፍ ነው። በቃ ስላስ በጣም አመሰግናለሁ በእውነት ቁርሱ በጣም የሚገርም ነበር። አሁን እንግዲህ ያው ቀጥታ ወደ አንተ ስራ ቦታ ምን ልሆናል? በቃ አሁን ወጥተን ወደ አንተ ስራ ቦታ እንሄዳለን። ዛሬ ስራ ነው እንግዲህ ዛሬ ስራ ነው። እንዴት እንደምንወጣ እንግዲህ እናያለን። እግዚአብሔር እሺ ስላስ እሺ፣ በጣም እንውጣና ወደ ስራችን እንግባ። ማዱ እሺ፣ አመሰግናለሁ። አሁን ወደ ስራ እንውጣ አይደል? እሺ፣ እንውጣ። እሺ፣ አመሰግናለሁ። እሺ፣ ወደ ስራችን እሺ፣ መልካም ቀን ይሁንላችሁ። እሺ፣ ቻው። እሺ። እና ስራ በቀን ለምሳሌ ስንት ሰዓት ነው የምትሰራው? እኔ 2 ሰዓት እገባለሁ። እሺ፣ እስከ 12 ሰዓት እሰራለሁ። እስከ 12 ሰዓት ትሰራለህ? አዎ። እንዴት ነው ስራ ማለት በቀን ለምሳሌ አንተ ምን አክል ታገኛለህ? እኔ በቀን ቢያንስ እስከ 400 እስከ 300። እሺ፣ በዛ ከተባለ በቃ እነሱ እስከ 400 ብር አገኛለሁ። ኦኬ። ከዛ የበለጠ ያው ብዙም እንትን እናደርገው ነገሮች ሁሉም እሱን እሰራለሁ እስከ 400 ብር። ሰዎች እንዴት ነው አንተን እዛ ጋር ስትሰራ ከሰዎች ጋር ያለ ግንኙነት፣ ሰዎች አሁን አንተ ጫማ ስትጠርግ ያላቸው አክብሮት እንዴት ታዋለህ አንተ? በጣም እዛ እኔ አሁን በጣም ተመችቶኝ ሊስትሮ ስራ እየሰራው እንዲቀጥል ያደረገኝ ነገር አንድ ነገር ሰው ነው። በጣም አክብሮት አላቸው ያለው እንደሞ ስራ ያበረታታሉ። በጣም እንድሰራ ያነቃቃሉ። እንደሞ ይመክሩኛል፣ ብዙ ምክር ይሰጣሉ። እንደሞ ያከብራሉ፣ በጣም ያከብራሉ ነኝ። እንደሞ አንዳንድ ሰዎች ያው ግፋ ብሎ መጣ ሰዎችም አይጠፋም። እነዛም ደግሞ በጸባይ መያዝ ነው። የኛም ይሄን የምንሰራበት ትልቁ ዓላማ ሰዎች የረሷቸውን ሰዎች ለመተዳደር የሚሰራቸውን ስራዎች እንዴት ያ ሰው እንዴት አድርጎ ቤተሰብ ለማስተዳደር ለምሳሌ አሁን አንተ የምትሰራውን ሊስትሮ መጥረግሁን እንደ ታክሲ ረዳት እንደ ተሸካሚዎች ይሄን ሁሉ አንዳንድ ጊዜ ሰዎች ያለውን ድካም አያዩም እና ትልቁ አሁን እኔ ይሄን እየሰራው ያለበት ትልቁ ነገር ሰዎች ያን ነገር መረዳት
አለባቸው ብዬ ስላመንኩበት ነው። እናም ከዚህ በፊት እኔ ያለፍኩበት ስለሆነ ያንን ወደ ኋላ ተመልሼ ለምን በመረጃ መልክ ለሰዎች አላቀርብም ብዬ ስላሰብኩኝ ነው ያን መስራት የጀመርኩት። ግን አሁን ካንተ የሰማሁት ነገር በጣም ነው ደስ ያለኝ። በጣም አሪፍ ነው። ያው እንግዲህ እንደዚህ ትቀጥላለህ። አሁን አንተ እስከ መቼ ነው አሁን ላይ ሊስትሮ እሰራለሁ ብለህ የምታስበው ቢሆን የምታቅደው የምታልመው ነገር አለ? እኔማ እንደ እግዚአብሔር ፍቃድ ከሆነ እግዚአብሔር ስራ እስከምለኝ ድረስ ቢያንስ እቅድ አለ። ብዙ እቅዶች አሉኝ። ስራ ሌላ ስራ ለመቀየርም አላማ አለኝ። ግን ደግሞ ከስራው ይልቅ ስራ አንዳንድ ሰው ሲያበረታቱ ፍቅር ይዛል። ስራ ሰው ሲያበረታታ ሰው ሲመክር ምናምን ስራ ትሰራለህ፣ ትቀጥላለህ። ከዛ ተለውጠ ደግሞ እነዛን ሰዎች ታስደስታለህ። ሰዎች ይደሰታሉ። አንተ ተለውጠ ሲያዩ ይደሰታሉ። ትልቁን ውጤት ለማግኘት ብዙ ሰው ጥረት የሚያደርጋለ እዛ ውስጥ ማለት ነው። ስራውን ደግሞ ቀስ በቀስ ይቀይራሉ ብዬ እያሰብኩ ነው። ስራውንም ደግሞ በጣም አከብሬ እሰራለሁ እስከዛ ድረስ። ያ ትልቁ ነገር እሱ ነው። ማምኖ ነገር አለ። ሰዎች የሚሰሩትን ነገር ወዶ መስራት አለባቸው። በቃ ያንተ የምትሰራውን ነገር በቃ ወደ መስራት አለበት። ያን ነገር ያው ከሰራ ከአንተ እንደራስህ ፍላጎት የሆነ የምመጣ ለውጥ ይኖራል። እና ያው እንግዲህ ዛሬ ቀኑን ሙሉ እንደዚህ እየተጫወተን አብረን እንውላለን። ጥሩ ቀን ደግሞ እንደምንውል እንግዲህ ያው በጣም ደስ ይላል። ደንበኞችን ደግሞ እንደማስደስታቸው ተስፋ አደርጋለሁ። አሁን ቀጥታ ወደዛ እንሄዳለን። እና ስራ ቀን በቀን እንደዚህ ነው። ቀን በቀን እንደዚህ እናወጣለን። ከስራ በኋላ ደግሞ እቃዎችን አጥበን ወደ ቦታው እንመልሳለን። ግን ላይ ከስራ አንተ ደስ ብሎ ነው የምትሰራው? እኔ ተመስገን ደስ ብሎ ነው የምትሰራው። በጣም ደስተኛ ሆኜ ነው የምሰራው። በጣም እግዚአብሔር ይመስገን በጣም ደስተኛ ሆኜ ነው። ትልቁ ነገር የምትሰራውን ስራ መውደድ ነው። እኛም ትልቁ ነገር ለማሳየት የፈለግነው ሰዎችም እንዲያውቁ ይሄን ነገር
ውሃ ይጠጣል። ምጠጣ ቦምቦ ነው ቦምቦ። አይ እኔ ወደዛ ማለው በጣም ደስ ብሎኝ ነው ለስራ የምሰራው። ከመዝገብ በቃ ትልቁ ነገር ደስተኛው ነው። ለማንኛውም ጋይስ እንግዲህ ከዚህ የተሻለ ሌላም ቻሌንጅ ማለት ከፈለጋችሁ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ያው እንግዲህ ጋይስ ወደ ስራ አለም ቻሌንጁ እንደዚህ እንደቀጠለ ነው። ያው ይሄን ቻሌንጅ በደንብ ሌላውንም በደንብ ለማየት ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀናችን እንደዚህ ጀምሯል። እንግዲህ እንዴት እንደምንውል የምናየው ይሆናል። እሺ ስላስ እሺ አሁን ያዛ እሺ እችን መታሻዋን እዚህ ውስጥ ከተታ እዚህ ውስጥ እችን ደግሞ እዚች ጋር አስቀምጣት። እችንም አስቀምጣት። እቺ ፎቶዋን እዚህ ውስጥ አድርጋ እዚህ ከዛ በኋላ ሶስት ካስተመር አሁን ሊመጣ ነው። እሺ ካስተመሮችን እጥራቸው። አሁን ይመጣሉ። አንተ ቁጭ ትላለህ። የካስተመሮችን አመጣለሁ ወደዚህ። አሁን ካስተመር እየመጣ ስለሆነ ስራውን ትጀምራለህ። እኔ ወጥራለሁ ጀምር። አሁን አንተ ስራውን ትጀምራለህ። ከዛ በኋላ እንዴት ነው? አዎ እስቲ እቺን ትጨምቅና መጀመሪያ እቺን አዋራ ታነሳለህ። በጣም አሪፍ ነው። ልምድ እንዳለ ሰው ነው የሰራው። እሱማ ልምድ አለኝ እኮ ረስቼው ነው እንጂ ስላለኝ ስራ ነው የሰራው። በጣም ደስ ይላል። ስላለኝ ነው መስራት የፈለኩት። በጣም ደስ ይላል። እሱን ጨርሳል። እሺ እሱ አሁን መቀባት ብቻ ይቀርዋል። ምንም ችግር የለም። እሱ ላርጎ ስለሆነ መስለኝ ሀረ እየተመቻችን ነው። በጣም አሪፍ ነው። በደንብ እየተቀባል ያው ከባት ካራጫማ በኋላ ባሉ ቆርቆሮ እንዳስረክብ
አይናችንን ስራ ያለው አክብሮት ነው ጠይቃለሁ። ተረፈና እቺ እንዲታረጋ እንዲትዛዝ ከዛ አንደኛውንም እንደዛው ድጋማ ራሷን ከጫፍ ድጋማ ያው ዘመናዊ ጫማዎች እንደዚህ ነው። ወልታ አረጋለሁ አረ የመጣሽበት አጀንዳ በጣም አሪፍ ነው። ለሰው ጥሩ ግንዛቤ ለመፍጠር ያለው ነገር ሳላበረታታ አላልኩም። በጣም እሱም ደግሞ እንደ አስተማሪ ነው። በጣም አሪፍ ነው። እሺ አሁን ያንተን እንስራና ላሳይ። ኦኬ አሁን ተርኛ ነኝ ያንተን ሰርቼ አሁን ተርኛ ነኝ አንተ ነህ። ይሄ ያንተን ስራ ፍጥነቱን ስራው ሳልተቀ እሳብ የሰራው ስንት ነው? ቆይሽ አንተ ያው እንደዚህ አይነት ስራ የሚሰሩትን ልጆች ምን ትመክራቸዋለህ? እኔ በጣም ስራ በርቱ ስራ እንደዚህ አይነት ስራ ለመስራት ራሱ ምንም ፕሮሰስ አያስፈልግም። ምንም እንትን አያስፈልግም። የስራ ዓላማ ካለ መቀጠል እዛ ደግሞ ስራውን እንደ ራሱ ስራ ካከበርክ ስራው ያከብራል። ስራው ራሱ ያከብራል። እኔ አሁን እቺን ሰርቼ ነው ቤት ኪራይ የምከፍለው፣ ልጄን ማሳደጋት፣ ራስን ማስተዳደረው እቺ ኢንዱስትሪ ስራ ሰርቼ ነው ሰባ ውስጥ መኖር ይችላል። ይሄ ስራ ደግሞ ካከበርከው የበለጠ ያከብራል። ነገ ደግሞ ይሄን ስራ ከናከው ይሄ ስራ ይንካል። ትልቅ ስራ ራሱ ብትሰራ ስራውን ይሄን የታች ያለው ስራ ሳታከም ሌላኛውን ማክበራችን። ይሄን ስራ የሚሰሩ ሰዎች ሁሉ በርቱ፣ ጠንክሩ፣ በጣም በርትታችሁ መስራት አለ። እንደሞ ይሄን ስራ ራሱ መንግስትም ይደግፋል እንድትሰሩ እንዳል ይሄን ተደራጅታችሁ ስሩ። በጣም ትልቁ ነገር ያለው እኔም ይሄን ቻሌንጅ ለምሳሌ መስራት አንደኛው ነገር ላይክ 20 አመት በፊት እኔም እንደዛ ሰራ ነበር። ከዛም በቃ ዛሬ ተመልሼ ድሮ ላይክ ሳልፍ የሰራኋቸውን ስራዎች ለምንድን ነው ተመልሼ እንዴት እንደሆኑ ለምን አልሰራም ማለት መስራት ባይሆንም እንደ ቻሌንጅ ከነዛ ሰዎች ጋር ውዬ ለምን ያላየውም እንዴት እንደሆነ። ምክንያቱም እኔም ያለፍኩበት ወይ ነው እኔ ሳልፍ ሆኔ እቅድ ነበረኝ፣ ግን ያን ስራ ሰርቼ ያው ወደሚፈልግበት መንገድ ይሄ እና ያው እያልኩ እንደነበረ እኔ ከ20 አመት በፊት እንደዚህ አይነት ስራዎችን ሰራ ነበር። ሰው እኔ ከ20 አመት በፊት የሰራኋቸውን ስራዎች ነው አሁን ተመልሼ እንደ ቻሌንጅ ሰርቼ ሰዎች እነዛን ስራ ሲሰሩ ቤተሰቦቻቸውን ለማስተዳደር ራሳቸውን ለማስተዳደር ስለሆነ ከጀርባቸው ሰዎች አሉ። ያንን ለማስተማር ያንን ግንዛቤ ለመፍጠር ነው ይሄን ቻሌንጅ ለመስራት ወሰንኩ እና ከአንተ ጋርም ስሰራ ደግሞ ያው ያን ስለሰማሁ ነው በጣም ደስ ብሎኛል። በጣም ደስ ያለኝ ስላገኘው ያው ረጅም ታይም ባይሆንም በጣም ካንተ ጋር ሞመንሽር ስላደረኩኝ በጣም ደስ ያለን። በጣም ቴንክ ዩ። ደስ ብሎኛል። ያው ጋይስ ዛሬ ቻሌንጃችን የሚመስል ነበር። ግን እንዴትም ሆነ ያው ታውጥናል። በዘቀጣም ለምን ቻናል አክሰናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ወደ ቻሌንጅ ደግሞ ተመልሰን ከምንጣ መልካም ጊዜ ሁላችሁም እያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ውድድ ነው ማድረጋችሁ። አሰፋኝ ቻናሌ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ቻው